አንዲት የተረገመች ቀን ብዙ የተባረኩ ቀኖችን ታመጣለች። አንዲት አሳቃቂ ቀን ብዙ የፌሽታ ቀኖችን ታመጣለች። በሐዘንና በመከራ የሚፈሰው እንባችን የደስታ እንባ የሚፈሱበትን ቀን ያመጣልናል። ታዲያ ከሰሞኑ የተፈጠረው ይሄ ነው። አንዲት እህታችን እህት ወንድም የለሽም፣ ገንዘብ የለሽም፣ አነስተኛ ቤተሰብ ነው ያለሽ፣ የሚደርስልሽ የለሽም በማለት በአሰቃቂ ሁኔታ ሲደበድቧትና ሲገርፏት የተመለከትነው ቪዲዮ ከህሊናችን ሊወጣልን አልቻለም። ነገር ግን ይሄ ክፉ ቀንና ይሄ ክፉ መከራ ይሄ ሁሉ ግፍ የደረሰባት እህታችን በጣም ብዙ መልካም ቀኖችን ይዞላት መጥቷል። ምናልባትም እስከ ህይወቷ ፍጻሜ ድረስ የማይቆያት መልካም ቀኖችን የምታይበትን መልካም ድልን የምታይበትን ቀኖችን ብዙ እድሎችን ይዞላት መጥቷል። እቺ እህታችን ኦፕሲ ትባላለች። ከሰሞኑ እየተመለከትናት ናት። ያ ሁሉ መከራ ከደረሰባት ያ ሁሉ ጉዳት ከደረሰባት በኋላ አሁን ብዙ ድርጅቶች ወንድም ሆነዋታል። ብዙ አቅም ያላቸው ግለሰቦች ወንድም ሆነዋታል። እስከ ህይወቷ ፍጻሜ ድረስ ሊረዷት ከጎኗ ቆመዋል። በትምህርት ወደ ኋላ ቀርታ አሁን ግን እስከ ህይወቷ ፍጻሜ ድረስ ከጎኗ ሊቆሙ እስከ ህይወቷ ፍጻሜ ድረስ ከጎኗ ሊቆሙ ብዙ ቃል ገብተውላታል። ክፉ ቀን ሲበዛ መልካም ቀን ሊመጣ ነው የሚባለው በዚህ ነው። ዛሬ የምንመለከተው በድጋሚ ከእህታችን ኦፕሲ ጋር ሰሞኑን እየተላለፈ የነበረው መረጃ አሁን በመልካም ነገር ስለምንመለከተው መልካም ዜናዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ታዲያ እህታችን የገጠማት የደረሰባት ምንድን ነው? እሱ አሁን መልካም እድል የመጣባት ምንድን ነው? መልካም እድል ያጋጠማት ምንድን ነው? መልካም እድሎች ውስጥ ምንድን ነው የሚለውን እንመለከታለን። ትደሰቱባታላችሁ። እንግዲህ ጠዋት ኦፕሲና እናቷ ቤት መጥቼ የሚፈልጉትን ጠይቄ ነበረ። ዩኒቨርሳል ታክሲም ያን እንደሚያደርግላቸው እርግጠኛ ነበርኩ ስነግራችሁ። እነሱም አላሳፈሩኝም። ጠዋት ጠይቄያቸው 5 ሰዓት ላይ 10 ሰዓት ላይ ኦፕሲ እናት የጠየቀችውን እንዲሁም ለኦፕሲ የሚያስፈልጋትን እናደርጋለን ብለው አብረውኝ መጥተዋል። ይህንን ደግሞ ያደረገው እንዳልኳቸው ዩኒቨርሳል ታክሲና ዴሊቨሪ ነው። የዩኒቨርሳል ታክሲና ዴሊቨሪ ዲጂታል ዳይሬክተር አቶ በረከት አብረውኝ መጥተዋል። እሺ፣ በጣም ነው የምናመሰግነው ኪዱ። ይህን ጉዳይ የሰማነው ዛሬ ጠዋት ነው። ዛሬ ጠዋት እንደነገርሽን እንግዲህ ባለው ነገር የሁሉም ኢትዮጵያዊ ልብ ያዘነበት ነው። በጣም ብዙ ኢትዮጵያውያንን እናት ይወክላሉ። ኦፕሲም እንዲሁ ጎበዝ ልጅ እንደሆነች ሰምተናል። ጎበዝ ተማሪ እንደሆነች ሰምተናል። ስለዚህ ዩኒቨርሳል ታክሲ እና ዴሊቨሪ ለዛሬ እሳቸው በልብስ ማጠብ እንደሚተዳደሩ ሰምተናል። በዚህ ጊዜ ጎንበስ ብለው በእጃቸው እያጠቡ መቆየት የለባቸውም ብለን ዛሬ በሰማነው እንግዲህ ይህን ይዘን መተናል። የልብስ ማጠቢያ ማሽን ናት። ከዚህ በኋላ እንግዲህ ደግፎታል ብለን እናስባለን። የተወሰነ ነገር ኦፕሲም ደግሞ ዩኒቨርሳል ታክሲ እና ዴሊቨሪ በጣም ነው የምናመሰግነው። አጠቃላይ ዩኒቨርሳል ታክሲ እና ዴሊቨሪ ከተጠቁት ጎን ለመሆን በህዝብ ፊት በአንቺ ፊት በሚዲያሽ ስም ቃል እንገባለን። የትምህርት ወጪዋን ከዚህ በኋላ ያላትን የትምህርት ጉዞ አሁን ካለ በጣም ነው የምናመሰግነው። አስባችኋል? የልብስ ማሽን እና እንደገና ደግሞ ከአሁን በኋላ የትምህርት ወጪዋን ሙሉ ለሙሉ እንሸፍናለን የሚል እንደዚህ አይነት ሰርፕራይዝ አስባችኋል? በጣም ትልቅ ነገር ነው። ዩኒቨርሳል ታክሲ እና ዴሊቨሪ በጣም ነው የምናመሰግነው። የሚገርም ድርጅት ነው። በጣም ነው የምናመሰግነው። በጣም ይኸው የትምህርት ስፖንሰርም የሆኗት ነው ማለት ነው። ትምህርት ቤት እንድትወጣ እናደርጋለን። የተሻለ ትምህርት ቤት እንፈልጋለን። ሙሉ ወጪዋን በተመለከተ ዩኒቨርሳል ታክሲና ዴሊቨሪ አብራችሁ መልካምነት እስከ ጥግ ድረስ ከጎናችሁ ነን። የኢትዮጵያ ሕዝብ ከጎናችሁ ነው። የኦፕሲን ሁኔታ አሁን ያለችበትን እንግዲህ ከደረሰው ነገር አንጻር የብዙ ሰው ፍርሃት ምን እንደሆነ ይገባናል። ስለዚህ ከስነ ልቦና አንጻር መታገዝ ያለባትን ከትምህርት አንጻር በእያንዳንዱ ነገር አብረናት እንቆማለን። ይለያሉ። ትምህርቷን ከዚህ በኋላ ያለምንም መረበሽ እንድትማር ዩኒቨርሳል ታክሲና ዴሊቨሪ አብሯችሁ ይቆማል። ስለዚህ እድል ደግሞ ኪሏንችን እናመሰግናለን። አስባችሁታል? ይህን ያክል መልካምነት። ሌላ ደግሞ ቋሚ ገቢ እንደው በአማካኝ ከ30 ሺህ 40 ሺህ 50 ሺህ ከዛም በላይ የምታገኝበትን አሁን ላይ በሶሻል ሚዲያ ነው እንግዲህ በጣም ብዙ ግለሰቦች ራሳቸውን እያስተዳደሩ ቤተሰባቸውን እያስተዳደሩ የሚገኙት እና በዩቱብ ስራው የሚታወቀው በዩቱብ በማሰልጠንም በጣም የሚታወቀው ዳሉል ኢንተርቴንመንት የዩቱብ ቻናል ከፍቶላት ሞኔታይዝ ሆና እስከ መጨረሻው ድረስ አብሯት ሊቆይና ሊያግዛት ቋሚ የሆነ ገቢ እንድታገኝ ሊያረጋት ቃል ገብቷል። ኑቲ እናመሰግናለን። እናንተ ስትለያላችሁ ኦፕሲ ዩቲዩብ ቻናሏ ገንዘብ እንዲሰራ የሚያስፈልገውን መስፈርት በአንድ ዓመት ውስጥ ማሟላት ያለባትን በአንድ ሰዓት ውስጥ ብቻ አሟላች። 1000 ሰብስክራይበር ኦልሬዲ ደርሳለች። ስለዚህ ከዚህ በኋላ ቻናሏ ላይ ቪዲዮ እንለቃለን። በአንድ ሰዓት ውስጥ 1000 ሰብስክራይበር ነው የሚያስፈልጓትን ኢኩዊፕመንቶች ይሄ ሁሉ በሱ ምክንያት ነው እናሟላ።
ከእናንተ የሚጠበቀው ጀስት ቪዲዮ ስትለቅ ማየት ብቻ ነው። ወሻወር ነው ቢቀራት ሰው ያንን ወሻወር አሁን ትሞላለች። ሳይጀምር ትንሽ ሰው አይቶት ኢሚዲየትሊ ነው 1000 ሰብስክራይበር የሞላው እና በ24 ሰዓት ውስጥ 50,000 ሰብስክራይበር እናስገባታለን በእርግጠኝነት። እና አሁን ያው ጀስት ቻናሉ መከፈቱ እና የመጀመሪያ ሰብስክራይበር ማግኘቱ አይደለም ትልቁ፣ በትክክል በእግሯ እስክትቆም ድረስ ደግሞ እኛ ቪዲዮ የእሷ ቻናል ላይ እየሰራን እየለቀቅን በደንብ ሰፖርት እናደርጋታለን። ከእናንተ የሚጠበቀው ማየት ብቻ፣ በቃ ማየት ብቻ የሚጠበቀው ይህን ያክል መልካምነት ሰዋለች። በቋሚነት በየወሩ በዶላር ተከፋይ ትሆናለች ማለት ነው። ይመቸው እና እንደዚህ ደስ ይሉ በእናታችሁ አመሰግነው። እግዚአብሔር ይስጥልኝ። አላሳፈራችሁንም። ጠዋት ጠይቄ 5 ሰዓት ባልሞላው ጊዜ ውስጥ አብረውኝ መጥተው ይሄን አድርገዋል። ኦፕሴ የተሻለ ትምህርት እንድታገኝ ነበር የእናቷም ጥያቄ፣ የትክክለኛ እናት ወላጅ ጥያቄ ነው እና የተሻለ ትምህርት እንድትማር የጠየቁትን ሁሉ እንደሚያደርጉልኝ ዩኒቨርሳል ታክሲ እና ዴሊቨሪ እርግጠኛ አድርገውናል። በጣም ነው የምናመሰግነው። ስለ ሁሉም ሁሌም ቀድማችሁ ስለምትደርሱና ከጎኔ ስለምትሆኑ በጣም ነው የማመሰግነው። በተጨማሪም እንዳየሁት ከሆነ በስነ ልቦና በጣም ተጎድታለች እና ካለችበት አካባቢ ብትቀይር እኔ ደስ ይለኛል። እንግዲህ ሁላችሁም የሚሰማችሁ ይመስለኛል ይሄ። ስለዚህ ኦፕሴ እና እናቷ ቤት ቢቀይሩ እዚህ ተከራይተው ነው ያሉት። ለደህንነታቸውም ሴፍ ነው ብዬ አላምንም። ስለዚህ በዚህ ደግሞ ክብርት ከንቲባችን እርሱም እንደማያሳፍሩኝ እርግጠኛ ነኝ። ቤት ያስፈልጋቸዋል፣ ከጎናቸው ልንቆም ይገባል። ካልሆነም ደግሞ 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ ነው እና ሁላችንም ይህንን አብረን ተባብረን ማድረግ እንችላለን። እንግዲህ ቤት ገዝተን ልናስገርማቸው ይገባል። ይህን ቻሌንጅ እንድትቀላቀሉ እጠይቃለሁ። እነሱ የሚሉትን እንስማ አደራ። አመሰግናለሁ። አመሰግናለሁ። እኔ እናት ተባረክ። እኔ ጠዋት ስትመጣው እውነቴ ነው አልቀረጽም ብዬ ነበረ። በቃ በልቤ ስንት ነገር እያሰብኩ ነው አንቺ ጋር የመጣው። መቀረጽም አልፈለግኩም። ለምን በቃ አልቀረጽም ስሱ ምንም ላይሆን ብዙ ነገር እንትን እላለሁ ብዬ ደስተኛ ሳልሆን ነው መጥቼ ወሰድኩሽ እና አመሰግናለሁ። ተባረኪ። የልጆች እናት ሆኜ ልጆችሽ ይባረኩ። ልጄ አጠገብ እንደቆምሽው ልጆችሽ አጠገብ አምላክ ይቆምልሽ የሚለው ይሄ ነው እና አሁን ራሱ በልቤ እሷን ለምን አስገባት ይሁን እንደ ውስጤ እየረበሸኝ ነበረ እና ጥሩ ሰው ነሽ፣ መልካም ሰው ነሽ። ባልሽው ቀጥይበት። እግዚአብሔር ይርዳሽ። አመሰግነው። ያው ያደረጋችሁን ነገር በጣም ደስ ይላል። እግዚአብሔር በወጣ ይተካላል። በጣም አመሰግናለሁ። በቃ በቻላችሁ መጠን መልካም ነገር መስራት ነው፣ በጎ ነገር ማድረግ ነው። ይመቻችሁ። ብዙ ያን ያስጠሊታ ቀን ብታሳልፍም ለበጎ ነው የሚባለው ይሄ ነው። በቃ እንደዚህ አይነት ብዙ እድሎችን ይዞላት እንደሚመጣ ስለሚታወቅ ነው እና በቃ በጣም አሰቃቂና አስጠሊታ ሰዎች ቢኖሩ እንደዚህ ደግሞ በጣም መልካም ሰዎች፣ ከወደቁ ሰዎች ጎን የሚቆሙ ከተጎዱ ሰዎች ጎን የሚቆሙ መልካም ግለሰቦች እና መልካም ድርጅቶችም አሉ እና መጥፎ ሰው ብቻ ነው ያለው፣ ክፉ ሰው ነው ብቻ ያለው ማለት አንችልም። በዚህ ጎን ደግሞ በጣም ምርጥ ሰዎች እንደምንመለከት ነው። ክበሩልኝ። ሌሎችም ማድረግ የምትችሉትን በአቅማችሁ አግዟትና ጠላቶች ማፈር አለባቸው። ይሄ ቦታ ነበረ፣ እንደዚህ ነበረ። ኑቲ በአካል ሄዶ ነው እዛ ይሄ ቦታ ነበረ። ውሃ የደፉበት ሳፋው ራሱ ያ ነው እየደፉባት ምናምን ነበሩ። ግን ለበጎ አደረገላት። እግዚአብሔር ይመስገን። ለበጎ አደረገላት። የሰው በቋሚነት ህይወቷ እንዲቀየር ሆነላት። this is amazing chance። ብዙ ሰው መጥፎ ነገር ደርሶበትም በዛው እንደዛው ፍትህ ሳገኝ ሊቀር ይችላል። እሷ ግን ቢያንስ በቃ ኢኮኖሚካሊ ህይወቷ እንዲሻሻል እናቷ እንድታግዝ ቻንስን ፈጥሮላታል እና
መጨረሻውን አሁን የሚያሳምርላት ሁላችሁም በምትችሉ መጠን ከጎና ሁኑ ብዬ እላችኋለሁ። ለዚህ ቻናል አዲስ ናችሁ ታዲያ ሰብስክራይብ ማድረጋችሁን አትርሱ። ላይክ በማድረግ መረጃው ብዙ ሰው ጋር እንዲደርስ የበኩሉን ይወጡ። በሌላ ባበደ ቪዲዮ ተመልሼ እስከመጣ ድረስ